ሰላም ጤና ይስጥልን ውድ የእንማር ኢትዮጵያ ቤተሰቦች፣ ይህ የኦንላይን የትምህርት መስጫ ማዕከል ነው። የምንሰጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ በተለያዩ ሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እንዲሁም በዙም አፕ እያስተማርነ እንገኛለን። ይምጡ፣ ይመዝገቡ። በእንክብካቤ ተቀብለን እናስተምሮታለን። ስልክ +251 9 18 21 44 61 ይደውሉ፣ ይመዝገቡ። ሰላም ጤና ይስጥልኝ ውድ የእንማር ኢትዮጵያ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት በብዙዎቻችሁ ጥያቄ መሰረት አቡጊዳ ፊደል ቆጠራ ክፍል 4 ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ከወደዳችሁት ደግሞ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን። እሺ፣ እንግዲህ በክፍል ውስጥ ቆይታችን እስከዚህ ድረስ ያሉትን ለመመልከት ሞክረናል። ዛሬ ደግሞ ከነዚህ ቀጥሎ ያሉትን ፊደላቶች እንመለከታለን ማለት ነው። ተጹቂራ፣ ሴት ቾ፣ ተጹቂራ ሴት ቾ ብለን ለማየት ሞክረናል። ዛሬ እንግዲህ በዚህ በክፍል 4 ቆይታችን ደግሞ ከዚህ ተጎርደው የቀሩትን ፊደላቶችን እናያለን። በጽሞና ተከታተሉኝ። ጸ ቁ ሪ ሳ፣ ተመልከቱ። ጸ ቁ ሪ ሳ፣ ጸቁሪሳ ይላለች። ጸቁሪሳ። በደንብ አዳምጡ። እያንዳንዱ ፊደል አገጣጥማችሁ ለማንበብ የሚረዳችሁ ይህ መንገድ ስለሆነ እናንተ ህሊናችሁን ሰብሰብ አድርጋችሁ ልትከታተሉኝ ይገባል ማለት ነው። በጣም ጥሩ። እንግዲህ አሁን ይሄ ጸቁሪሳ በጋራ ስናገጣጥማቸው ምን አይነት ቃላት ይሰጡናል? ጸቁሪሳ። ልክ እንደዚህ አድርገን አነበብን ማለት ባለ 4 ሆሄ ወይም ደግሞ ባለ 4 ፊደል ቃላትን አነበብን ማለት ነው። ስለዚህ እንዲህ እያደረጋችሁ በጽሞና ማንበብ ይኖርባቸዋል። እሺ፣ ቴ ች ሆ፣ ቴ ች ሆ። እነዚህም በጋራ ለስና ጥጌታቸው ምን ይላሉ? ቴች ሆ፣ ቴች ሆ የሚል ድምፅ ይሰጡናል ማለት ነው። ስለዚህ ይሄንን ሙሉን ስናነበው ምን ይላል ማለት ነው? ጸቁሪሳ ቴች ሆ፣ ጸቁሪሳ ቴች ሆ፣ ጸቁሪሳ ቴች ሆ ብለን እናነባለን ማለት ነው። እሺ፣ ወደ ቀጣዩ ንድ። ቀ ሩ ሲ ታ፣ ልብ አድርጉ። ቀ ሩ ሲ ታ፣ በጋራ እስኪናንባቸው። ቀሩሲታ፣ ቀሩሲታ። በጣም ጥሩ። ቼ ህ ጶ፣ ቼ ህ ጶ፣ በጋራ እስኪናንባቸው። ቸህጶ፣ ቸህጶ። በጣም ጥሩ። እስኪ አሁን ደግሞ ሙሉውን በጋራ እናንብበው። እስኪናንብብ። ቀሩሲታ ቸህጶ
ቀሩሲታ ቸህጶ። በጣም ጥሩ። እንግዲህ እናንተ እንደዛ አድርጋችሁ አራቱንም ፊደል ወይም ሶስቱን ፊደል አጋጥማችሁ ማንበብ ካቃታችሁ ቀሩ ያላችሁ መለማመድ፣ ሲታ ሁለቱን ደግሞ ማለት ነው፣ ቼህ ጶ። ልክ እንደዚህ በቃ እናንተ ዋናው ነገር እናንተ ፊደሎችን ለማወቅ የሚረዳችሁን መንገድ መጠቀም መቻል ነው። ስለዚህ እንዲህ ያደረጋችሁ ሁለቶችን ፊደሎች በጋራ ያደረጋችሁ ማየት ትችላላችሁ ማለት ነው። ከዚህ መቀጠል የምንለው ደግሞ ረ ሱ ቲ ቻ ረ ሱ ቲ ቻ በጋራ ሲናገጥና እናንብባቸው። ረሱቲቻ ረሱቲቻ ይላል። ጥሩ። ሄ ጵ ጾ ሄ ጵ ጾ። እስኪ በጋራ እነዚህን ማጋጥማጥምን እናንብባቸው። ሄጵጾ ሄጵጾ። በጣም ጥሩ። እስኪ እንዳለ ሰባቱን ፊደላትን በጋራ አድርገን እስኪ አጋጥመን እናንብበው። ረሱቲቻ ሄጵጾ ረሱቲቻ ሄጵጾ ብለን እናነባለን ማለት ነው። እሺ አሁን ወደሚቀጥለው እንሂድ። ሰ ቱ ቺ ሃ። ተመልከቱ። ሰ ቱ ቺ ሃ ሰቱቺሃ ሰቱቺሃ እንላለን ማለት ነው። እሺ ጥሩ። እስኪ አሁንም ደግሞ ቀጣዩን እንይ። ጴ ጽ ፖ ጴ ጽ ፖ። በጋራ ተነባችሁ ሶስት ፊደሎች ምን ይላሉ? ጴጽፖ ጴጽፖ ብለን እናነባለን ማለት ነው። እሺ ሙሉን እስኪ እናንብበው። ሰቱቺሃ ጴጽፖ ሰቱቺሃ ጴጽፖ ብለን እናነባለን። በጣም ጥሩ። እስኪ ወደሚቀጥለው ደግሞ እንሂድ። ተ ቹ ሂ ጳ። ተመልከቱ። ተ ቹ ሂ ጳ በጋራ እስክናንብባቸው። ተቹ ሂጳ ተቹ ሂጳ። በጣም ጥሩ። ጼ ፕ ጆ ጼ ፕ ጆ በጋራ ሶስቱን ፊደሎች አያይዙና አንብቧቸው። አይዟቸው ሞክሩ። ጼፕጆ ጼፕጆ ብሎ ማንበብ ማለት ነው። ብሎ ማንበብ። እስኪ ሙሉ እናንብበው። ተቹሂጳ ጼፕጆ ተቹሂጳ ጼፕጆ ብለን ማንበብ ብላችሁ ማንበብ በደንብ መለማመድ ነው። ትልቁ ነገርና ትልቁ ነገር እናንተ ትኩረት ሰጣችሁ መመልከቱ ነው። እያንዳንዱ ፊደል ከአንደኛ ፊደል ጋር የሚለያይበትን ነገር መመልከት። ቅጥያ የት ጋር ነው የወሰደ? የትኛው ፊደል ከታች እግሩ ላይ ቅጥያ ያለው? የትኛው ፊደል ጎኑ ላይ ቅጥያ ያለው? የትኛው ፊደል ነው ቀለበት ያለው? የትኛውስ ነው የእግሩ የተጣመመው? ወይም ወደ ግራ ወይም ወደ ቀኝ እግሩ የተጣመመው የትኛው ነው? ሸፈፍ የሚለው ማለት ነው። መንሻፈፍ፣ እግራቸው የሚንሻፈፉት። ይህን እያደረጋችሁ በደንብ ካጠናችሁ እርግጠኛ ነኝ የምነግራችሁ በአጭር ጊዜ ውስጥ ትልቅ ለውጥ ታመጣላችሁ። ትልቅ ለውጥ ታመጣላችሁ። እሺ ከዚህ በመቀጠል የምናያቸው ደግሞ ቸ ሁ ኢ
ቸ ሁ ጲ ጻ በጋራ እስኪ አንብቧቸው። ቸሁ ጲጻ ቸሁ ጲጻ። በጣም ጥሩ። እስኪ ቀሪዎችን እንይ። ፔ ጂ ኦ። ተመልከቱ። ፔ ጂ ኦ ብለን እናነባቸዋለን ማለት ነው። ሶስቱን ብቻ እስኪ በቃል እናንባቸው። ፔጂ ኦ ፔጂ ኦ ፔጂ ኦ ብለን ማንበብ። እስኪ ሙሉ እናንብበው። ቸሁ ጲጻ ፔጂ ኦ ቸሁ ጲጻ ፔጂ ኦ ብለን ማንበብ መለማመድ መቻል አለባቸው ማለት ነው። እንግዲህ ወደዚህኛው ከገባችሁ ወደዚህ ማንበብ። ነገር ግን ቃላቶችን አገጣጥመን ለማንበብ እንዲረዳን ወደ ጎን ወደዚህ ብትለምዷቸው በጣም ደስ ይለኛል። የምመክራችሁም ይሄን ነው። ምክንያቱም ለፍታችሁ ውጤት ማምጣት ስላለባችሁ ፊደሎችን ወደ ጎን ብታጠኗቸው የበለጠ ውጤታማ ትሆናላችሁ ማለት ነው። ከከበዳችሁ 4ቱን 3ቱን ጌዞ ማንበብ ከከበዳችሁ ልክ እንደዚህ ጸቁ፣ ሪሳ፣ ቴች እያላችሁ ሁለቶችን ማንበብ። ቀሩ፣ ሲታ፣ ቸህ ልክ እንደዚህ በቃ እንዲህ ያደርጋችሁ መለማመድ መቻል አለባችሁ ማለት ነው። መቻል አለባችሁ። ትዕግስት ይላል። ማንኛውም ነገር ትዕግስት ይላል። እናንተም ታግሳችሁ ካጠናችሁና ካነበባችሁ ከፈለጋችሁት ደረጃ እንደምትደርሱ እርግጠኛ ነኝ። ስለዚህ ትዕግስት ለሁሉም ነገር ስለሚያስፈልግ ትዕግስትን ተላብሳችሁ ማንበብ መቻል አለባችሁ ማለት ነው። እንደዚህ አድርጋችሁ አጥንታችሁ ያልገባችሁን ኮሜንት ሳጥን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ቪዲዮውን ከወደዳችሁትና ሌሎችን የሚያስተምራል ብላችሁ ካሰባችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ